እኔ መጠየቅ እችላለሁ? ሰላም ፋሚሊ፣ ሰላም እንዴት ነሽ? ይቻላል። እሺ ሰላም ነው ወንድማችን ሀሰን። አልሐምዱሊላህ። እሺ ጥያቄ ሁለት ጥያቄ ነው ያለኝ። አንድ ጥያቄ ሙስሊም የሆነች ልጅ ሂጃብ ካላደረገች ሙስሊም አይደለችም ወይ? ሁለተኛው ጥያቄ ደግሞ ኦርቶዶክስና ሙስሊም መጋባት ይችላሉ ወይ? በእናንተ አለቀ። ሁለት ጥያቄ። እሺ ሙስሊም የሆነች ሴት ጅልባብ ባለመልበሷ ከእስልምና ትወጣለች ወይ የሚለው ከእስልምና ትወጣ። ግን ከእስልምና መገለጫዎች መካከል አንደኛው ሰውነቷን መሸፈን ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ያዟል። ይህን ያዘዘውም አንደኛ ለራሷ ሲል ነው። ምክንያቱም ይገልጸዋል። የሚገርማቸው እዚያ አላህ ሴት ልጅ ሰውነቷን የሚሸፍን ልብስ ልትለብስ ካለ በኋላ በመጥፎ ወይም በተኩላ ሰዎች እንዳትለከፍ ዘንድ ይረዳታልና እያለ ይናገራል። ሱረቱል አሕዛብ ላይ መጨረሻ አካባቢ ላይ ምን ይላል? ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናትከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን ወካነ አላሁ ገፉረን ረሒማ ይላል። አንተ ነቢይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን ሁሉ በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸው፣ ይህ እነርሱ እንዳይለከፉ ይረዳቸዋልና፣ እንዳይታወቁ ያደርጋቸዋል፣ እንዳይለከፉ ያደርጋቸዋል። ስለዚህ አንደኛ ለሴት ልጅ ክብሯን ለመጠበቅ ብሎ ያዘዘባታል። ሴት ልጅ የሰውነቷን ቅርጽ የሚያሳይ ልብስ ለብሳ ስትሄድ ሰይጣን በእርሷ ላይ ስራን ይሰራል። ያ ማለት ባዕድ ወንዶች እርሷን እንዲመለከቱና ጥፋት ላይ እንዲወድቁ ይወሰውሳቸዋል። የዛኔ ይችን ልጅ ለምን አታናግር የሚለዋል ሰይጣን። ሂዶ ያናግራታል። ስልኳን ተቀበላት ይለዋል፣ ይቀበለዋል። አንድ ቀን እንዲገናኝ ተባብለው እንዲቀጣጠሩ ያደርጋል። ሰይጣን ቀስ በቀስ እንደዚህ እያደረገ ወደ ክፉ ነገር ይጥላቸዋል። ነገር ግን ያን የሰውነቷን ክፍል የሚሸፍን ሰፊ ልብስ ለብሳ ከሆነ ያችን ልጅ የመለከፍ ዕድሏ በጣም ጠባብ ነው። ያ ነው። ስለዚህ አንደኛ ለራሷ ክብር ነው። ሁለተኛ ደግሞ ሰዎች ወደ ክፉ ነገር ወደ ዝሙት እንዳይወድቁ ሲል አላህ ሱብሓነሁ ወተዓላ የደነገገው ድንጋጌ። ኢስላም ዝሙትን አትስሩ ብቻ ሳይሆን ያለው ወደ ዝሙት የሚወስዱ ማናቸውንም ሰይጣናዊ መንገድ እንዳለ ዘግፏቸዋል። ለዚያ ሲል ነው ሴት ልጅ ጅልባብ እንድትለብስ ያዘዛት እንጂ ሴት ልጅ ለማፈንና ለማጨናነቅ አይደለም። መገላደጥ የስልጣኔ መገለጫ ቢሆን ኑሮ ከእንስሳቶች በላይ ስልጡን የለም ነበር። ምክንያቱም እነርሱ ራሳቸውን መሸፈን አይችልም፣ ተገላልጠው ነው የሚሄዱት። ያ ነው። ሌላኛው ነገር ሙስሊምና ኦርቶዶክስ ተጋብተው መኖር ይችላል ወይ? አይቻልም። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ወላ ተንኪሑል ሙሽሪካት ሐታ ዩእሚንና ወለአመቱ ሙእሚነቱን ኸይሩን ሚን ሙሽሪከቲን ወለው አዕጀበትኩም ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑን ወለዐብዱ ሙእሚኑን ኸይሩን ሚን ሙሽሪኪን ወለው አዕጀበኩም ኡላኢከ የድዑነ ኢለናር ወላሁ የድዑ ኢለል ጀነቲ ወልመግፊረቲ ቢኢዝኒህ ይላል። በአላህ የካዱ ወይም በአላህ ላይ የሚያጋሩ ሰዎችን እስካላመኑ ድረስ እንዳታገቧቸው እያለ በጥቅሉ ይናገራል እዚህ ቦታ ላይ። ስለዚህ አማኝ የሆነችን አማኝ የሆነን አካል እንድታገቡ ነው የሚመክረው አላህ ሱብሓነሁ ወተዓላ።